እኔ የምላችሁ ውዶችዬ እስካሁን ድረስ ማለት ነው እኔ ቤቴ መስመር ዳር እንዲሆንልኝ እፈልግ ነበረ። ለምን መሰላችሁ? ከመስመር ዳር ቤቱ የሆነ ሰው በቃ ጌጥ ነበር የሚመስለኝ። ወይ 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 ሲያጌጡ ይመለጎጡ ይላል ያገሬ ሰው። ለካ እውነቱን ነው። አይውማ ድምፁን ቢላ አሌይኩም እንዲህ ልተኛ በቃ ብቻችሁን አትሆኑም። በቃ እና ጅሮ ሲያልፉ በሩን እየቆረቆሩት ነው ብዬ በቃ ሰውነት ያለቀ ቀነስኩኝ። እየቀለድኩ እንዳይመስላችሁ። ከመስመር ዳር ላይ ቤታችሁን እንዳታረጉ ማረፍ ከፈለጋችሁ። ወላሂ ያ አላህ መኪናው ሲንጧጧ እንዴ ብዬ ልተኛ እና ጅሮይ ደግሞ ሲንጧጡ በቃ ምንም እንትን የላቸውም እና እንዴ ብዬ ልተኛ። አሁን ከክላሴ ቁጭ ብዬ ጥሩምባ በጣም ሲበረታብኝ ምንድነው ብዬ ውጥ ትላለሁ። ምንም ነገር የለም። መንገድ ልቃቅ ነው። ያ አላህ ለካ መስመር ዳር ቤት መስራት ወላሂ ጌጥ አይደለም፣ ሰላም ማጣት ነው። ወይ የፈጣሪ ያለ ትዕግስቱን ስጠኝ። ምንም ሰላም የለም እዚህ ሀገር እንደምታውቁት ማለት ነው። ሌትም ቀንም ነው መኪና የሚሄደው። በምን ሰዓት ልተኛ? እየቀለድኩ እኮ መስሏችሁ ነው። ይሄው መንጧጧት ነው በቃ መንጧጧት ያላለ። ወይ ጉድ! ትዕግስቱን ይስጣችሁ። እስኪ እንደኔ መስመር ዳር ከሆናችሁ ንገሩኝ። እኔ በጣም ሰልችቶኛል አሁን የእነሱ ጧጧታ እና ጅሮይ ደግሞ በቃ ሌትም ቀንም ነው በዚህ የሚጓዙትኝ። ታዲያ እኔ አሁን ምን ማድረግ አለብኝ? ሲብላኝላቸው ለባለቤቶቹ እንጂ እኔስ ትቼው ሄዳለሁ። እና በጣም ከባድ ነው በእውነት። እኔ አሁን የተገነዘብኩት ነገር ምንድን ነው? መስመር ዳር መስራት ጌጥ እንዳለ አይደለ ነው። ኧረ ከባድ ነው።